ጤና ይስጥልኝ የዛሬ ጥቅምት 19 2018 ዓ.ም ዕለታዊ መረጃ ይዤ ቀርቤያለሁ። መረጃንም ጨምረው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ጋራ በመሆን በትናንትናው ዕለት ታላቅ ተጋድሎ አድርገዋል። እሱም በቋራ ደለጎ፣ አለፋ ሻሁራና አጸደ ማርያም በተባሉ ቦታዎች በተመሳሳይ ሰዓት በሰነዘሩት ጥቃት ጠላትን ክፉኛ ጉዳት አድርሰውበታል። በዚህ ኦፕሬሽንም እንግዲህ በርካታ ያገዛዙ ኃይል ከፍተኛ ጉዳት ያስተናገደ ሲሆን በተለይም በርካታ የሰራዊቱ ኃይል አባላት ሞትና ቁስለኛ የሆኑበት ሁኔታ አለ። እንግዲህ በዚህ ተጋድሎ ላይ በከፍተኛ ደረጃ ሚናውን ሲወጣ የዋለው መይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ነው ማለት ነው። እንግዲህ በትናንትናው ዕለት በነበረም በዚህ ትንቅንቅ በትልቁ ውጤት የተመዘገበበት ሁኔታ ነው ያለው። ሁለተኛው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እሱን ይሆናል። ይህም እንግዲህ በዛሬው ዕለት እጅግ ደስ የሚል መረጃ የደረሰ ሲሆን በርካታ የሰራዊቱ አባላትም እየከዱ ካገዛዙ ወደ ፋኖ የተቀላቀሉበት ሁነት ነው ያለው። ባለፉት 10 ቀናት ብቻ 46 የነፍስ ወከፍ መሳሪያ ክላሽንኮፍ የያዙ 4 ጀሌዎች በድምሩ ከ50 በላይ የሚሆኑ ያገዛዙ የሰራዊት አባላት የከዱ ሲሆን ከ90 በላይ የሚሆን የእጅ ቦምብ ኤፍ1 እና እንዲሁም ከ11350 በላይ የክላሽ ተተኳሽ ይዘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ኮር 2 ካላ ኮርማ ክፍለ ጦርን የተቀላቀሉበት ሁኔታ ነው ያለው። በዚህም እንግዲህ ያገዛዙ መስመራዊ መኮንኖችን ጨምሮ ወደ ወገን የተቀላቀሉ ሲሆን 1 የሬጅመንት አመራር፣ 6 የሻምበል መሪዎች፣ 5 ምክትል ሻምበል መሪዎችን ጨምሮ በርካታ የሰራዊቱ አባላት እየከዱ የአማራ ፋኖ ብሔራዊ ኃይልን የተቀላቀሉበት ሁኔታ አለ። በሌላ መንገድ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና 9ኛውን ክፍለ ጦር መስርቷል ማለት ነው። ይህም እንግዲህ የሆነው ከዚህ በፊት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ከሰም ክፍለ ጦር ይባል የነበረ በብርጌድ ደረጃ የነበሩ 2 ብርጌዶች ወደ አንድ የመጡበት ነው። እሱም የፊት አውራሪ አስማረ ዳኜ ብርጌድ እና የተስፋ ብርጌድ ሁለቱ በጋራ በመሆን አንድ ጠንካራ የሆነ ክፍለ ጦር መስርተዋል ማለት ነው። ይህም የሚያሳየው እንግዲህ በእዙ በአማራ ፋኖ ብሔራዊ ደቡብ አማራ ቀጠና የነበሩ የክፍለ ጦሮችን ቁጥር ወደ 9 ከፍ ያደርገዋል ማለት ነው። በዚህም እንግዲህ የአማራ ፋኖ ብሔራዊ ወይም አፋብኃ ባወረደው ስታንዳርድ መሰረት የሰው ኃይልን የመሳሪያን እና ሌሎች መሰል መስፈርቶችን ያሟሉ መሆኑን ድርጅቱ ካረጋገጠ በኋላ የክፍለ ጦርነት ወደ ክፍለ ጦር እንዲያድጉ በወሰነው ውሳኔ መሰረት በትናንትናው ዕለት ይፋ ያደረጉበት ሁኔታ ነው ያለው። በዚህም እንግዲህ ከዚህ በፊት ከሰም ክፍለ ጦር ስር የነበሩ ወደ 5 የሚጠጉ ብርጌዶች ወደ 3 ክፍለ ጦር ከፍ ያሉበት ሁኔታ አለ። እሱም የነበልባል ክፍለ ጦር ቀደም ሲል ያደገውና ኃይለማርያም ማሞ ክፍለ ጦር እንዲሁም በትናንትናው ዕለት ራሱን ወደ ክፍለ ጦር ከፍ ያደረገው ሁለቱ ፊት አውራሪ አስማረ ዳኝና እንዲሁም ተስፋ ብርጌድ ሁለቱ በጋራ አንድ ክፍለ ጦር መስርተዋል። የክፍለ ጦሩም ስም ቡልጋ ክፍለ ጦር የሚል ግዙፍ ክፍለ ጦር የመሰረቱበት ሁኔታ ነው ያለው። ይህም እንግዲህ በደማቅ ፕሮግራም በትላንትናው ዕለት ይፋ ተደርጓል ማለት ነው። እንግዲህ ከዚህ በፊት ግዙፉ ከሰም ክፍለ ጦር ሲባል የነበረው ወደ ኮር የማደግ እንቅስቃሴ እያደረገ ነው። ምናልባትም በቅርቡ ራሱን ወደ ኮር የሚቀይር ነው የሚሆነው። በዚህ ሰዓት እንግዲህ 1 ክፍለ ጦር የነበረው ወደ 3 ከፍ ብሏል። በቅርቡ የኮርነት ደረጃ እንደሚያገኝም ይጠበቃል ማለት ነው። ሌላው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በትናንትናውና ከሰሞኑ ለመመልከት እንደቻልነው በርካታ የሰራዊቱ አባላትን እያሰለጠነ እያስመረቀ ያለበት ሁኔታ ነው ያለው። ምናልባትም በርካታ ኮማንዶዎች ብቻ ሳይሆን
ኢቭን ከዚህ በፊት በሰራዊት ደረጃ ያሉትንም የአቅም ማጎልበቻና የተለየ ስልጠናዎችን እየሰጠ እያበቃ በአይነቱ ልዩ የሆነ ሰራዊት ግንባታ ላይ ተጠምዶ ነው ያለው። ወደ ኮር የማሳደግ ስራውንም ጀምሮታል። በቀጣይ በርካታ ኮሮችም እንደሚኖሩ ይጠበቃል። እንግዲህ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ከዚህ በፊት በጀብዱ የምናውቀው ነው። ዙ 23 እና መሰል የሰራዊቱን የአብይ አህመድን አገዛዝ ወንበር አስጠባቂ ሰራዊት በየጊዜው እየደመሰሰ እየበተነ ራሱን እያጠናከረ ያለበት ሁኔታ አለ። የማህበረሰብ ሰራዊት ግንኙነቱ፣ የአመራር ለሰራዊት ግንኙነቱ ስልጠናዎች በተደጋጋሚ የፖለቲካና ወታደራዊ ስልጠናዎች እየተሰጡ ያሉበት ሁኔታ ነው ያለው። በተመሳሳይ መንገድ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠናም እንዲሁ አደረጃጀቱን እያሰፋ የተለያዩ ስራዎችን እየሰራ የተበታተኑ አደረጃጀቶችን በስታንዳርዱ አፋብኃ ባወረደው የሰራዊት አደረጃጀት መሰረት በስታንዳርዱ መሰረት እየሰራ ያለበት ሁኔታ አለ። ምናልባትም ከዚህ በፊት ብርጌድ የሚል ስያሜን ወደ ሬጅመንት በመቀየር ትክክለኛ የመደበኛ ሰራዊት ግንባታውን እየሰራ ያለበት ሁኔታ አለ። በርካታ ውጤቶችም እየሰሩ ነው። ያገዛዙን የሰራዊት አባላት ማፍረስ ብቻ ሳይሆን የብልጽግና ካድሬዎችን ጭምር ትልቅ ስጋት ውስጥ ከቶ እየበተነ ያለበት ሁኔታ ነው ያለው ማለት ነው። በሌላ መንገድ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠናም በሰፊው የአንድነት ስራውንም እየሰራ ጎን ለጎን የማህበረሰቡን ያደረጃጀቱን እየፈተሸ በርካታ ስራዎችን እየሰራ ነው። ሰራዊት የማብቃት ስራ፣ የሰራዊት አመራር፣ የቀበሌ አመራር፣ የወረዳ የንዑስ ወረዳዎችን ጭምር እየሰራና አገዛዙንም እያፈረሰ እየበተነ ያለበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናም በተለይ የማህበረሰብ አደረጃጀትን የማደራጀት የመፈተሽና የህዝቡን ቅቡልነት ማህበረሰቡ ራሱ የትግሉ ዋና አካል ሆኖ እንዲሄድ ከዚህ በፊት የጀመረውን ስራ አጠናክሮ እየሰራ ያለበት ሁኔታ ነው ያለው። አገዛዙ ሰራዊትንም በሰፊው እያፈረሰ እየበተነ ምናልባትም ከአንድ ክፍለ ጦር ላይ በመቶ የሚቆጠር ጭምር እየበተነ ያለበት ሁኔታ አለ ማለት ነው። በዘጠኙም ክፍለ ጦሮች ይህን እየሰራ ያለበት ሁነት እንዳለ ለመገንዘብ የሚያስችል ሁኔታዎች እንዳሉ በተግባር ታይተዋል ለማለት ነው። የዛሬ ዕለታዊ መረጃ ይህን ይመስላል። አመሰግናለሁ።